አንዳንድ ጊዜ በስክሪን ላይ የምናየው ፍቅር የተሰራ ትወና ብቻ አይደለም። ገጸ ባህሪያቱ የተናገሯቸው የፍቅር ቃላት፣ እርስ በእርስ የተነጋገሩባቸው የአይን እይታዎች በካሜራ ጀርባ እውነት ሆነው ያበቃሉ። ዛሬ በቱርክ ድራማ ዓለም ውስጥ በስክሪን ላይ ፍቅረኛሞች ሆነው ሳያውቁት እውነተኛ ፍቅር ወጥመድ ውስጥ ለወደቁትና ህይወታቸውን በጋብቻ ላደመቁት ዝነኛ የቱርክ ተዋናዮች አስደናቂ ታሪክ እናወራቸዋለን። ቪዲዮውን ላይክ አድርገን እንጀምራለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሃሌት ኤርጌንች እና በርጉዛር ኮሬል። በመላው ዓለም ከፍተኛ ተወዳጅነትን የተረፈው ቢንቢር ጌጄ ድራማ ላይ አኑር እና ሼራዛት በስክሪን ላይ የነበራቸው ውጥረትና ጥልቅ ፍቅር በየዕለቱ ሚሊዮኖችን ያስደመም ነበር። ነገር ግን ያ ፍቅር ድራማው ሲያበቃ አላበቃም። የካሜራው መብራት ሲጠፋ ሃሌትና በርጉዛር እውነተኛ የህይወት ጉዟቸው ገና መጀመሩን ተረዱ። በ2009 አውሮፓውያን አቆጣጠር ጋብቻቸውን ፈጽመው ዛሬ በደስታና በፍቅር 3 ልጆቻቸውን እያሳደጉ ይገኛሉ። በፊልም የተቀረጸ ፍቅር የዘላለም ህይወት አጋር አደረጋቸው። ሁለተኛ፣ ቡራክ ኦዝጀቪት እና ፋሃሪ ኤቫንቺ። በተዋበው ቁመናውና ተዋናይነቱ የብዙዎችን ቀልብ የሰረቀው ቡራክ ኦዝጀቪት እና ውበቷ ወደር የሌለው ፋሃሪ ኤቫንቺ የተገናኙት በ2013 አውሮፓውያን አቆጣጠር ቻርሊ ኩሹ በተሰኘው ታዋቂ የፍቅር ድራማ ቀረጻ ላይ ነበር። በፊልሙ ላይ የነበራቸው ሳቅ፣ ጭቅጭቅና ፍቅር ቀስ በቀስ ወደ እውነተኛ ስሜት ተቀየረ። ቡራክ በኋላ ላይ ሲናገር ከሷ ጋር መስራት የጀመርኩበት ቀን ህይወቴ ሙሉ በሙሉ የተቀየረበት ቀን ነው ብሎ ይናገራል። በ2017 አውሮፓውያን አቆጣጠር ያበበው ፍቅራቸው በታላቅ ሰርግ ተክሶ ዛሬን ድረስ በቱርክ ሲኒማ ውስጥ ካሉ አርአያ ባልና ሚስት አንዱ ያደርጋቸዋል። ሶስተኛ፣ ካድር ዶግሉ እና ኒሳል አታጉል። በ2013 አውሮፓውያን አቆጣጠር ፋቲ ሃርቢዬ በተሰኘው ድራማ ላይ ማሲት እና ናሪን ሆኖ ሲታወኑ በመካከላቸው የነበረው ኬሚስትሪ የብዙዎችን ትኩረት ስቦ ነበር። ካድር ስለ ኒሳን ሲናገር እሷን ያየሁበት ቅጽበት ህይወቴ እውነተኛ ትርጉም አገኘው ይላል። በ2016 አውሮፓውያን አቆጣጠር የተጋቡት እነዚህ ሁለት ተዋናያን ዛሬም ድረስ በየጊዜው የማይለያዩት አፍቃሪነትና መከባበር በብዙ አድናቂዎቻቸው ዘንድ ይደነቃል። አራተኛ፣ ከረም ቡርሲን እና ሃንደ ኤርቼል። በዓለም አቀፍ ደረጃ ትልቅ ማዕበል ፈጥሮ የነበረው ታንቲል ካፕም ድራማ ማን ይረሳዋል? ሰርካን እና ኤዳ ሆነው የቀረቡት ከረም እና ሃንዴ በስክሪን ላይ ያሳዩት ፍቅር እውነተኛ ይመስል ነበር፣ ምክንያቱም እውነት ነበር። በፊልሙ ቀረጻ ወቅት የተጀመረው ቅርበት ወደ ፍቅር አድጎ ለረጅም ጊዜ በብዙዎች ሲወደዱ ቆይተዋል። ምንም እንኳን በኋላ ላይ መንገዳቸው ቢለያይም በፊልም ቀረጻ ወቅት ያሳዩት እውነተኛ የፍቅር ስሜት ግን በቱርክ ድራማ ታሪክ ውስጥ አይረሴ ሆኖ ተመዝግቧል። ከእነዚህ ጥንዶች መካከል የእናንተ ምርጥ የፍቅር ታሪክ የትኛው ነው? በኮሜንትስ ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳትረሱ። በሚቀጥለው አስደናቂ ታሪክ እስክንገናኝ ባይ።